አሁን እንደተሰማው ሰበር ዜና ከሆነ በትናንትናው ዕለት በአሜሪካን ሀገር ተገኝተው ያልጠበቁት ውርጅብኝ የደረሰባቸው የዩክሬኑ ፕሬዝዳንት ዜሌንስኪ በአሁኑ ወቅት እንግሊዝ ሀገር ይገኛሉ። የእንግሊዝ ፕራይም ሚኒስትርም እንግዲህ ደመቅ ባለ ሁኔታ አቀባበል አድርገውላቸዋል። ብዙ ሰዎችም ከመንገድ ላይ ወጥተው ተቀብሏቸዋል። በእንግሊዝም ሀገር ደማቅ የሆነ አቀባበል ብቻ አይደለም የተደረገላቸው፣ ተጨማሪ ነገርም ተደርጎላቸዋል። እሱም ትልቅ የሆነ የገንዘብ እርዳታና ብድር ነው። ወደ 4.5 ቢሊዮን ዩሮ የሆነ በሀገራቸው ወታደራዊ ምርቶችን ለማምረት የሚጠቅማቸውን ብር በብድር መልኩ አግኝተዋል። ለየት የሚያደርገው ነገር ደግሞ ይህ ብድር ዩክሬን የምትከፍለው ሳይሆን ነገር ግን ራሻ በዩክሬን ሀገር ላይ ያላትን ሀብቶችና ንብረቶች ሲዝ የተደረጉ ሀብቶች ንብረቶች ከሚወሉት ብር ላይ ነው ተቆርጦ ብድሩ ተመላሽ የሚሆነው። በዚህም እርዳታና ብድር እጅግ በጣም ደስተኛ የሆኑት የዩክሬኑ ፕሬዝዳንት እንደተናገሩት ከሆነ ይህ እውነተኛ ጀስቲስ ነው ወይም ፍርድ ነው። ጦርነቱን የጀመረው አካል ነው ይህንን ብር መክፈል የነበረበት፣ እንደዛ እንዲሆን ተደርጓል። በጣም ደስ ብሎኛል ብሎ ተናግሯል። በተጨማሪም በዛሬው ዕለት የአውሮፓን ሀገራት ፈጣን የሆነ ስብሰባ ያደርጋሉ። በዚህም ስብሰባ ላይ እሳቸው ይገኛሉ። በዚህም ስብሰባ ላይ ዩክሬን ምን አይነት መንገድ መጠቀም እንዳለባትና እንዴት አድርገው እንደሚጠቅሟት ይነጋገራሉ፣ መፍትሄም ያስቀምጣሉ ተብሎ ይጠበቅ ይገኛል። ይህንንም ተከታትዬ ለእናንተ ማቀርብላችሁ ይሆናል። ነገር ግን የዩክሬን ፕሬዝዳንት ዜሌንስኪ አሜሪካን ሄደው ከደረሰባቸው ተቃራኒ የሆነ ነገር በእንግሊዝ ሀገር ጠብቋቸዋል። መልካም ቀን ይሁንላችሁ። ፎሎና ላይክ ማድረግ እንዳትረሱ። እመለሳለሁ።